ሰላም እንዴት ናችሁ ቤተሰቦቼ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ በጣም በጆሮ ሰምታችሁ መስራት ለሚከብዳችሁ ይህ ቪዲዮ በጣም ወሳኝ ቪዲዮ ነው። ስለዚህ እስከ መጨረሻ በደንብ ተከታተሉ። በጆሮአችሁ ሰምታችሁ የሆነን ዜማ ለመጫወት በጣም የምትቸገሩ ይሄ ቪዲዮ እንዳያመልጣችሁ ቪዲዮን እስከ መጨረሻ ተከታተሉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ወደ ቪዲዮ እንሄዳለን። እሺ አሁን የምናደርገው ምንድነው? ኪውን እነካለሁ። ያንን ኪ በደንብ አድርጋችሁ ካዳመጣችሁ በኋላ እናንተ በአፋችሁ ያንን ኪ መጥራት ነው። ስለዚህ መጥራት ከቻላችሁ ዜማውንም በቃላችሁ መናገር ከቻላችሁ እዚህ ጋር መጫወት ምንም አይከብዳችሁም። ስለዚህ አንድ ኪ እነካለሁ። ያ ኪ ምን ብለው አንድ ፊደል መርጣለሁ። ለምሳሌ ላ ብዬ ከሆነ ያንን ላ በትክክል መጥራት ማለት። ስለዚህ ላ በ12 መንገድ ይጠራል። ያ 12 ኪ አለ፣ የተለያየ 12 ኪ አለ። ስለዚህ ከዛ 12ቱ ምነካው ኪ የትኛውን ላ ይወክላል የሚለውን መጥራት ነው። ስለዚህ አንዴ ያው የሙዚቃ ነገር በደንብ ማዳመጥ ይፈልጋል። ደጋግማችሁ ማዳመጥ፣ ከዛ በኋላ ያቺን ኪ ደግማችሁ መጥራት ነው። ስለዚህ አሁን እቺን ብነካ ላ፣ እናንተ እቺን ኪ በትክክለኛ መጥራት መቻል አለባችሁ። አሁንም ላ ብዬ ሌላውን በሌላ ብጠራ ላ ከቅድሙ ላ የተለየች ነች። ስለዚህ እንደዚህ ጆሮአችሁን ማስለመድ መቻል አለባችሁ። ከዛ ላ፣ ከዛ ሌላ ላ ላ። ስለዚህ አሁን የተለያየ አራት አይነት ላ ነው የጠራሁት። ፊደሏ አንድ ነች፣ አልተቀየረችም። እናንተ ምንድነው የምታደርጉት? ፊደሏ ሳይሆን ትኩረት ማድረግ ያለባችሁ ይሄ ኪ የሚወጣውን ኪ በደንብ ማዳመጥ ማለት። ስለዚህ አሁን ሌላ ብቀይር አሁን እዚህ ጋር ወፈር ብለዋል ማለት ነው። ስለዚህ አሁን እኔ እነካለሁ፣ እናንተ ያንን እየሰማችሁ ኪዩን መጥራት መቻል አለባችሁ ማለት ነው። ስለዚህ ይሄን ኪ የቱ ጋር ነው? አሁን ኪ ስላያችሁ ብቻ ሳይሆን ቶኗን ማሰማት ነው። ስለዚህ አንዴ ደግሞ ልጥራ ላ ላ። ይሄ እንዴት ይላል የሚለውን እናንተ መጥራት። ስለዚህ ጆሮአችሁን በደንብ ማሰራት መቻል አለባችሁ። አንዴ የሚመጣ ነገር አይደለም። ሲደጋግሙ ፊደሉ አሁን ፊደል ላይ አይደለም ትኩረት የምታደርጉት። ሃም ብላችሁ መጥራት ስላላችሁ የፈለጋችሁት ፊደል ችግር የለውም። ግን በቃ የሚወጣው ድምጽ ለምሳሌ ላ እና ላ የተለየ ነው። ይሄ ለይታችሁ ማወቅ ማለት ነው። ስለዚህ ይሄንን ከለያችሁ የፈለጋችሁትን ዜማ አንዴ ጆሮአችሁ ውስጥ ካለ ያንን ፈልጋችሁ ማግኘት ትችላላችሁ። ደግሞ ኪቦርድ ምናምን ካላችሁ ቤታችሁ ይሄንን እየነካችሁ መለማመድ ትችላላችሁ። ከሌላችሁም ይሄንን ቪዲዮ እየሰማችሁ ብቻ መለማመድ ትችላላችሁ። ይሄ ቪዲዮ የሚጠቅመው ለኪቦርድ ብቻ አይደለም። ጊታር ለምትጫወቱ፣ ቮካል መስራት እፈልጋለሁ ለምትሉ፣ ለሁሉም ሙዚቃ በቃ ሙዚቃን መጫወት እፈልጋለሁ ወይም መዘመር እፈልጋለሁ ለምትሉ ለሁላችሁ ስለሚሆን ይሄን ቪዲዮ በደንብ ደጋግማችሁ እዩ። በጣም ለውጣችሁን ታያላችሁ። ስለዚህ አሁን አብረን እንሰራለን። ስለዚህ ምነካውን ኪ እናንተ አብረን ምጠራውን አብራችሁ ጥሩ። ስለዚህ ድምጻችሁ ወደ ላይ ከወጣ አብሮ መውጣት መቻል አለበት፣ ወደ ታች ከወረደ ደግሞ መውረድ መቻል አለበት። ያንን ካወቀ ጆሮአችሁ ለምዷል ማለት። ስለዚህ የምናደርገው ምንድነው? በትክክል ላ ላ ላ
ላ ላ ላ ላ ላ ላ። ይሄ በጣም ደጋግማችሁ ነው መስራት ያለበት። ለምን እዚህ ጋር ለምሳሌ ላ እያለ ላ ብትሉ ምንም አይጠቅምም። ለምን ከራሱ ጋር አብሮ ነው መሆን ያለበት። ላ ይሄን ለማምጣት ደግሞ ጮክ ማለት ነው ትንሽ ላ። ከዛ ይሄ ደግሞ ላ ወረድ ማድረግ አለባችሁ። ከዛ ፓወር የለውም ትንሽ ወረድ ማድረግ ነው። ላ ከሱ ጋር አብራችሁ ላ ላ ላ ላ ላ ላ ላ ላ ላ። በጣም አሪፍ። ከዛ በኋላ ይችን ያው ደጋግሙ። ከዛ አንድ ላይ እስቲ አርፔጆ አድርጌ ላ ላ ላ ላ ላ ላ ላ ላ ከነጋ አብራችሁ ጥሩ ላ ላ ላ ላ ላ ላ ላ ላ ስለዚህ እንደዚህ በደንብ ደጋግማችሁ መስራት ከቻላችሁ አብራችሁ ከኪው ጋር አብራችሁ መሄድ ከቻላችሁ ዜማን መፈለግ ሜጀር መፈለግ ዜማ የፈለጋችሁትን መጫወት አይከብዳችሁም። ይሄ ቮካል የምትሰሩትም ይሄንን ትሬኒንግ ማድረግ ትችላላችሁ። እሺ አሁን እቺን ዜማ ደግሞ እንሰራለን። ምንድነው የምናደርገው? መጀመሪያ ሲ ዲ ኢ ሲን ሁለቴ ማለት ነው። ሲ ሲ ዲ ሲ ሲ ሲ ዲ ኢ ዲ ሲ ሲ ሲ ዲ ኢ ዲ ሲ ነው የሚለው። ሲ ሲ ሲ ዲ ኢ ዲ ሲ በግራም ራሱ ነው የምትለው። ከዛ አንድ ላይ ታደርጉ ይሆናል ማለት ነው። ከዛ ሀ ሀ ሀ ሀ ካላችሁ በኋላ ሁለተኛ ላይ መቀየር ይሆናል ማለት ነው። እቺን በለው ሀ ሀ ሀ ሀ ሀ ሀ ሀ ሀ ከዛ ሀ ሀ ሀ ሀ ሀ ሀ ሀ ሀ ሀ ያረጋችሁ በደንብ ደጋግማችሁ መለማመድ መቻል አለባችሁ። ስትደጋግሙ በጣም እየገባ ይመጣል። ስለዚህ እዚህ ጋር ሃሃ ስል እዚህ ታች ነው የምቆመው ሲሆን ይቀየራል ማለት ዜማ ሁለት አይነት ዜማ ነው ሆኖ ስለሆነ እቺን በደንብ ትኩረት እያደረጋችሁ አዳምጡ። በደንብ ደጋግማችሁ ተለማመዱ። ስለዚህ ጊታር፣ ኪቦርድም የፈለጋችሁ ሙዚቃ የምትጫወቱ ለጆሮአችሁ በጣም አሪፍ ነገር ስለሆነ ይህንን ቪዲዮ እስከ መጨረሻ ተከታተሉ። አመሰግናለሁ። በቀጣይ ላይ በፈለጋችሁት ኮሜንት አድርጉና በኮሜንታችሁ መሰረት እሰራላችኋለሁ። አመሰግናለሁ።